ታዲያ ስንት ብር ነው የሚፈልጉት? አሁን እንኳን በጣም ብዙ ገንዘብ ነው ይፈልጉ። ከዛም በላይ ደግሞ በጣም ያስጨነቀኝ ነገር ቢኖር የሰጡን ጊዜ አጭር መሆኑ እኮ። ምን ያህል ነው የሚፈልጉት? እሺ በመጀመሪያ ነገር ሁሉ ያውቀው ምንድን ነው እሱ? ምንድን ነው የተፈጠረው? ምን መሰለሽ ጉዳዩ ታሪኩ ነቢልን እንዳሳገተው ደርሼበታል። ምን ይህንን ሁሉ ነገር አወዳድመዋል። ምን አለች በለኝ ሚጢ ማሪኝ ካላልክ ማ እኔ ነኝ አንቺን ማሪኝ የምልሽ? ስሚ እንኳን አንቺ ሴቷ አይደለሽ የገዛ አባትሽ እንኳን አሁን የሰራሁትን ጦር ማለች። አንድ ነገር ቃል ልግባልሽ። ምንድን ነው? አንቺ ብቻ ወንድሜ እንዲገኝ እርጂኝ እንጂ ከዚህ ቤት ለማንም ምንም ሳልል ምልቅ ነው የምልልሽ። እውነት የምርሽ ነው ወይ? እውነቴን ነው። መኝ ብቻ አንቺ ወንድሜ እንዲገኝ እርጂኝ። ከዛ በኋላ ምንም ሳልል ውልቅ እልልሻለሁ። ነው አይንሸት? ቁጭ በይ እስኪ አንቺ አለ። ምንድን ነው እሱ? አባ ምንድን ነው የምትለጂው? ልጅቷ ቆይ ምን አለች? ምንድን ነው የምትለጨልጂው? እንደማያውቅ ስለ ታሪኩ ነዋ። ነቢልን ያገተው እሱ ነው እያለች ነው። ምስክርነትም የጠራችው አንቺ ነው። የምታውቂው ነገር አለ እንዴ? ስለ ወንድሜ ምንም አላውቀው ነገር አለ? ሚሰማኝ አጣው እንጂ ደግሞ ወይኔም ቢሆን የተናገረችው ነገር ሁሉም እውነት ነው። እንዴት ይህንን እናንተ ልታውቁ ቻላችሁ? እሷ ምን አቅም አላትና ታውቃለች? እኔ ነኝ እንጂ የደረስኩበት። ወይኔ በላይ አንቺስ እንዴት አባሽ ብለሽ ነው ልታውቂ የቻልሽው? ቆይ አባ አንተ ተረጋጋና እኔ እነግርሃለሁ ሁሉንም ነገር። ምኑን ነው የምረጋጋው? የገዛ ልጅ ሰው አግቷል ብለሽ እያልሽኝ። በመጀመሪያ እሱን ማመን አለብህ። ከዛ በኋላ ሁሉንም ነገር እነግርሃለሁ። ወይኔ በላይ እስካሁን ሲጫወትብኝ ነበር ማለት ነው? በይሽ ንገሪኝ። አባ በመጀመሪያ ስለ ታሪኩ ማወቅ ያለብህ ነገሮች አሉ። ታሪኩ አንተ እንደምታስበው አይነት ሰው አይደለም። በዙሪያው በጣም ብዙ ሰዎች አብረውት ይሰራሉ። ስለዚህ በቀላሉ እኛ ማጥቃትና መጉዳት አንችልም። አሁን ማድረግ የምንችለው ዝም ብለን መጠበቅ ብቻ ነው። ከዛ በኋላ እጃችን ውስጥ ከገባ በኋላ እርምጃ እንወስድበታለን። አሁን ያልኩሽን በቀጥታ ንገሪልኝ። ታሪኩ ነቢልን እንዳገተው አንቺ በምን አወቅሽ? ዳድ በመጀመሪያ እኔም አላወቅኩም ነበር። ግን ደግሞ ነቢል ታሪኩን ደብድቦት እንደነበር ታስታውሳለህ አይደል? ታዲያ ነቢል ሲታገት ምን ሆኖ ነው ብዬ ስጠረጥር ወንድሜ ደግሞ ቂም በቀለኛ ነው። ምናልባት ወንድሜ ሊሆን ይችላል ብዬ አሰብኩኝ። በተጨማሪ ደግሞ የሆነ ጊዜ አንተ ፖሊስ እንጥራ ስትል ታሪኩ እንዴት ሲሆን እንደነበር አስታውሰዋል? እሺ ሶስተኛ ማስረጃ ልጨምር። ከዚህ ለሃል እንደውም ነቢል ስልኩን ረስቶ የወጣ ጊዜ አንተ እንደውም ልታቀብለው ወጥተህ ነበረ። ታሪኩ እንዴት ሲቅበዘበዝ እንደነበር አስተውለዋል ዳድ? ታዲያ እነዚህን ሁሉ ጥርጣሬ ይዤ ለማወጣጣት ሄጄ ጠየቅኩት። አረጋገጠልኛ። ተመልከት ዳድ፣ አንገቴ ምን እንዳደረገው ያው። ለአንድ ሰው ትንፍሽ ካልሽ ጉሮሮሽን ነው መበጥስልሽ ነው ያለኝ። ለዛ ነው ለወይንሸት ነግሬያት ለአንተ እንድትነግር ያደረግኩት። ምክንያቱም ከኔ በላይ አንተ እሷን ነው የምታምነው። ወይኔ ምንድን ነው የምታሰማኝ አምላኬ? ወይኔ ትሰማኛለህ አንተ ውሻ ልጅ? የያዝነው እኮ እቃቃ ጨዋታ አይደለም፣ የህይወት ጉዳይ ነው። ሊያውም ደግሞ ከገዛ አባቴ ጋር። ስለዚህ በፍጹም አይሆንም የሚባል ነገር መስማት አልፈልግም። አሰራሩንም ቢሆን በገንዘብ ቀይረዋ። እሱ እኔን አይመለከተኝም። ትሰማኛለህ? በዚህ 4 ቀን ውስጥ ሁሉም ነገር መጠናቀቅ አለበት። የምችለውን ሳይሆን እማትችለውን ቢሆን አድርግ። ስማ ይህንን እኮ የማደርገው ለብዙ ገንዘብ ብዬ አይደለም። ከልጅነቴ ጀምሮ ስመኝ የነበረውን የአባቴን ፋብሪካ ከእጁ ፈልቅቄ ወደ ራሴ ማስገባት ዓላማ ይዤ። ስለዚህ ከዓላሜ ሊያሰናክለኝ የሚሞክር ቢኖር፣ ከመንገዴን ፈቀቅ ሊያደርገኝ የሚሞክር ቢኖር ሙሉ ቤተሰቡን ነው ማጋድምለት። ስለዚህ ተጠንቀቅ። ስማ አሁን ለማንኛውም ገዝታ ውስጥ እጠብቅሃለሁ። በፍጥነት መኪና ላክልኝ። ጨርሻለሁ።
እሺ አሁን ምንድን ነው ማድረግ ያለብኝ? አንተ ተረጋጋ ዳድ። የሆነ ነገር ማድረጋችንም አይቀርም። እስቲ ወይኔን ጥሪያት። እሺ ወይኔ ወይኔ ወይኔ፣ እንዴ ምን ሆነሽ ነው የምታለቅሽው? ነይ እንጂ። ወይኔ እባክሽ ይቅርታ አድርጊልኝ፣ እኔ ነኝ ያጠፋሁት። እሺ ችግር የለውም። ወይኔ ላዳምጥሽ ይገባኝ ነበር እኮ። ግድ የለም፣ እኔም በደንብ ማስረዳት አልቻልኩም ነበር፣ ለዛ ነው። ወይኔ ነይ እስኪ እኔ ጋር ተቀመጭ። ይልቅ ተላቀቁና ወደ መፍትሄው ብንገባ አይሻልም? ቆይ እናንተ ተረጋጉ። እኔ 24 ሰዓት ባልሞላ ጊዜ ውስጥ ነቢልን እዚህ ድረስ ይዤ እመጣለሁ። እንዴት? አንድ ያላስተዋወቅኳችሁ ወዳጅ አለኝ። በሱ በኩል ሁሉም ነገር ይቋጭልናል። እሱ ራሱ ይጨርሰዋል። ማነው እሱ? አባ ዘመዳችን ነው? እሱስ ከዘመድ በላይ ነው። ናትናኤል ይባላል። ምናልባት በሀብትና በዝናው ልታውቁት ትችላላችሁ። ደግሞ የልጅ አዋቂ ነው። እኔ በእድሜ በልጠዋለሁ እንጂ በጭንቅላትስ ይበልጠኛል። እድሜ ከኔ አንሳል ስትል አልገባኝም ዳድ። እንዴት እድሜ ካንተ አንሶ በሀብት ሊበልጥ ቻለ? ማለቴ አንተ እድሜ ዘመንን ስትሰራ ነው ያልከው አይደል? አየ ልጅ ነገር ይሄ የኔ ሀብት ከየት የመጣ ይመስልሻል? ነገርኩህ እኮ አባ፣ እድሜ ዘመንን ስትሰራ ነው አይኖርከው። እሱስ ልክ ነሽ። ሰርቻለሁ፣ ብዙ ለፍቻለሁ። ግን ለዚህ መድረሴ ዋነኛው ሚና የተጫወተው ናትናኤል ነው። ቢዝነሴን እስከ ውጭ ሀገር ድረስ እንዲስፋፋ በማድረግ ብዙ የረዳኝ ከጎኔ ያለው ሰው እሱ ነው። ይሄን ነገር አላጋናንከውም አባ? ለነገሩ እናንተ ሁሉ ነገር ከተስተካከለ ስለመጣችሁ አይፈረድባችሁም። ቆይ ግን አባ፣ የእኛን መኪኖች የሚሰሩበት መስሪያ ቤት ባለቤት እሱ ነው እንዴ? አዎ። አንቺ ግን እንዴት አወቅሽ? አይ ግን መኪኖቻችንን እኮ ከኋላቸው ናቲ አውቶሞቲቭ የሚል ነገር አለ ብዬ ነው። ምን የኛ ብቻ? ከተማ ውስጥ ሁሉ እኮ የሞላው መኪና እኮ የእሱን ስም ለጥፎ እኮ ነው የሚዞረው። ግን እኮ አባ እንዳልከው ከሆነ ተንደላቆ መኖር እየቻለ ምን መኪና ስር አስባለው? የእኔ ልጅ አይደለም ለራሱ ለሀገሬው ሕዝብ መትረፍ ይችላል። ግን እሱ ከሰው ተለይቶ መኖር አይችልም። ካለው የተለያዩ ድርጅቶች ውስጥ በፍቅር መርጦ የሚሰራው ከሰራተኞች ጋር ጎንበስ ቀና የሚለው በዚህ ስራ ነው። እንዲህም አይነት ሰው ምድር ላይ ካለ የሚገርም ነው። እውነት ነው፣ በጣም መልካም ሰው ነው። ታዲያ ግን እንዴት ነው ነቢልን ለማግኘት የሚያግዘን? እንደነገርኳችሁ ነው። ናትናኤል ቀላል ሰው አይደለም። ይሄ ደግሞ ለሱ የግራ እጅ ጨዋታ ማለት ነው። ወይኔ ምንም አታስቢ፣ ነገ ነቢል እዚህ ከኛ ጋር ነው። እውነት? ነገ? አዎ ነገ። ምንም ሀሳብ አይግባሽ። እንዳፍ ያድርገው ዳድ። ምንም ሀሳብ አይግባችሁ። ሁሉ ነገር ሰላም ይሆናል። አንድ ቀን እሱንም አናግሬው ቢሆን እቤት እራት እንጋብዘዋለን። በደስታ ነው እንጂ። በቃ ለዛ ዲቃላም ቆንጆ ዕቅድ አቅጄለታለሁ። እሺ ታዲያ ድንገት ተመልሶ ከመጣ ምን እናድርግ? የገዛ አባቱን ሀብት ሊያወድም ባንክ ቤት ሩጫ ላይ ነው። ምናልባት ቀድሞኝ ከመጣ በወሬ ይዛችሁ አዘግዩት እኔ እስከምመለስ። እሺ ታዲያ አሁን ምን እናድርግ ትያለሽ? ምን ማለት ነው? እሱ ደግሞ ማለትማ ፈርተሻል አይደል? እሱማ ማለት በቃ ነገሩ እንዳለ ድብልቅልቁ እንዳይወጣ ያስፈራኛል። ምን ነው አንቺ አልፈራሽም እንዴ? ማ እኔ? ስሚ አንቺን አረግሽኝ እንዴ? እኔ እኮ የበላይ ልጅ ነኝ። ረሳሽው አይደል? እኔን ግን ምን እንደሚያስፈራኝ ታውቂያለሽ? እኔ ምን አባሽ አቅልሻለሁ? ታሪኩ እኮ ግን ያሳዝናል። ማለት አንድ ነገር ከሆነ ዞሮ ዞሮ ያወጣው ሱለኛው ነው። ምን ታሪኩ ያሳዝናል ነው ያልሽው? አንቺ ነቢልን ያሳገተው እኮ እሱ ነው። ረሳሽው እንዴ? ነው ወይስ በመሀላችሁ እኔ የማላውቀው ነገር ተፈጥሯል? ምንድን ነው ደግሞ አንቺ የማታውቂው ነገር የሚኖረው? ምናልባት ሁለታችሁ ተባብራችሁ ያደረጋችሁት ነገር ሊሆን ይችላል። ምን? በስመ አብ ወልድ።
ምን አይነት ሴት ነሽ ግን አንቺ? እኔ እንዴት ብታስብኝ ነው የገዛ ወንድሜን ለማሳገት የምተባበረው? ታዲያ ምን ደርሶ አዛኝ መሆን ነው? ይኸውልሽ በመጀመሪያ እኔ ማንም ሰው እንዲያዝንም ሆነ እንዲጎዳ አልፈልግም። ታሪኩን ደግሞ ያሳዝናል ያልኩት ቅድም በላይ ሲያወራ ሰምተሽዋል አይደለ? ጓደኛው ምን ያህል ኃይለኛ ሰው እንደሆነ። ታዲያ ነቢልን ሊያስፈቱት ሲያሳድዱት እሱንም እንዳይገሉት ብዬ ነው። መቼም በጦርነት እንጂ ነቢልን በድርድር አያስፈቱትም። በዛ ላይ ደግሞ እንዳጌሹ በላይም ተናዷል። እኔ እንደውም ሲመስለኝ ከነዛ ሰዎች እንኳን ተርፎ ቢመጣ በበላይ እጅ የሚሞት ነው የሚመስለኝ። እሱስ ቢሆን ለምን ድብን አይልም? ቆይ አንቺ ምን ጨነቀሽ? ይሄ ነው እንግዲህ እኔና አንቺ ልዩነት። አንቺ ወንድምሽ ቢገደል ምንም ቢደረግ ምንም አይመስልሽም። እኔ ደግሞ ይቅርታ ተደርጎለት ከስተቱ እንዲመለስና ከቤተሰቡ ጋር እንዲኖር ነው የምፈልገው። ምንድነው ቅዱስ ቅዱስ የሚያጫውትሽ? ቆይ አንቺ እዚህ ምድር ላይ ለምንድን ነው የተፈጠርሽው? ምንድነው ምክንያትሽ? መቼም አላማ ይኖርሻል አይደል? እሱ እንኳን ግድ ነው። ማንም ሰው እዚህ ምድር ላይ ሲኖር አላማና ምክንያት ይኖረዋል። በጣም ጥሩ። ታዲያ ይሄን አላማሽን የሚያበላሽብሽን ሰው ምን ልትዩ ትችያለሽ? ዝንተ ዓለሙን አላማሽን ሲያበላሽ የኖረውን ሰው ቆይ እንዴት አድርገሽ ነው ልትለውጪ የምትችይው? እስቲ ንገሪኝ። በቃ ደውልሻለሁ። ቻው እልሻለሁ። ቻው። ለምን አፈታኝም? ቆይ የለም አይደለ የተረገመ። ቆይ ተረጋጋ። አሁን እነ ዘውዱ በስልክ ሲያወሩ ሰምቻለሁ። ይመስለኛል እየመጣ ነው፣ አሊያም ደግሞ ደርሶ ሊሆን ይችላል። ገባህ አይደል? በጣም ነው የማመሰግነው ዳዊት። ምን አደረኩልህ? ይልቅ ምስጋናውን ተወና እንዲያቀርኩትኝ ይክዳል። ለዛም ነው እዚህ የመጣሁት። ምንድን ነው እሱ? ምን መሰለህ፣ እኔ ነገ ጠዋት እረፍት ነኝ ማለት ከዚህ ስራ ማለት ነው። ስለዚህ ያለህበትን ቦታ ለቤተሰቦች ሄጄ ለመናገር እያሰላሰልኩኝ ነው ያለሁት። ምን ይመስልሃል? በጣም አሪፍ ፍቅር ነው ዳዊት። አይደለ? በእውነት በጣም አሪፍ ፍቅር ነው። በጣም ነው የማመሰግነው። መቼም አልረሳውም ይሄን ውለታ። ይኸውልህ ምስጋናውን አሁን ተውና ይልቅ እየገባ ያለሁበት ነገር በጣም አደገኛና ኃይለኛ ነው። ገባህ አይደለ? ምክንያቱም አይን እያዩ ነው ችግር ውስጥ እየገባ ያሉት። ስለዚህ ምስጋናውን አቁመህ ብትጸልይ ነው የሚሻለው። ገባህ አይደለ ነቢል? እጸልያለሁ። በቃ ዳዊት ሌላው እየተሰማኝ አይደለም። መጣ መሰለኝ። ይኸውልህ የተረገመ መጣ። ይኸውልህ መልካም መልሼ ልደውልልህ። ምንም እየተሰማኝ አይደለም። እሺ ጎረምሳው እንዴት ነው? ትንሿ ሲኦል ተመቸችህ? በዚህ በሚንቦጎቦገው እሳት ውስጥ ሞንደል እያልክ ነው አይደል? አንተም የዚህ ገሃነም ገፋት ቀማሽ እንደምትሆን አትርሳ። ተው እባክህ ቀዩ። ስማ አሁን ፉከራውን ተውና ይልቅ ተዘጋጅ። ምናልባት እድል ከቀናህ ከዚህ የምትወጣበትን እድል እያመቻቸውልህ ነው። አንድ ጥያቄ ልጠይቅህ? መቼም ድሃ መጠየቅ ይወዳል። እስኪ ጠይቀኝ። አሁን ግን ቆይ እኔ ስፈታ ምንም እንደማያውቁህ ነው ቤት የምትመጣው? አልገባኝም። የትኛው ቤት? የት ቤት ልበልህ? አባት ቤት ነዋ። ቆይ አንተ ምን አባ ገባ? ብመጣ ባልመጣ ምን አባ ገባህና ነው የምትጠይቀኝ? አይ መቼም አይንህን በጨው አጥበህ እዛች ቤት እንደማትመጣ ተስፋ አደርጋለሁ። ቆይ አንተ ሲጀመር ስለዛ ቤት ምን አገባ? ወይስ ራስን እንደ አንድ የቤተሰብ አባል ነው የምትቆጥረው? አቶ በላይ ማለት እኮ ለእኔ ከቤተሰብ በላይ ናቸው። ያንተ አባት መሆናቸው ደግሞ በጣም ነው የሚያሳፍረው። ለካ ይቅርታ ያንተ አባት አይደሉም ለካ አቶ በላይ። አባኗ አልከው አንተ ውሻ ልጅ። እውነቴን ነው አቶ በላይ ያንተ አባት አይደሉም። ስማ አሁን ያገኘሁትን እድል ባላገኝ ኖሮ ይህም ምላስን ነበር ማሱ። አንተ የተረገምክ፣ እውነታውን መካድ አትችልም። ክፉ ነህ። አቶ በላይ ያንተ አባት አይደሉም። የተረገምክ ክፉ ውሻ ነህ። ምን መሰለሽ እዚህ ምድር ላይ ስትኖሪ ከክፉ ነገሮች ርቀሽ መኖር አትችይም፣ ወይም ደግሞ ከክፉ ሰዎች። ስለዚህ ያለሽ ብቸኛ አማራጭ እንደኔ አስተሳሰብ ከነዚህ ክፉ ሰዎች መራቅ። ግን ደግሞ እነዚህ ክፉ ሰዎች ከህይወትሽ የማይወጡ ከሆነ እንደምንም ተጣጥረሽ ወደ ራስሽ መንገድ ማምጣት መቻል ነው ብዬ አስባለሁ። ቆይ ለምሳሌ ታሪኩ እንደዛ ሲያሰቃይሽ ነበር፣ ያውም እዛኛው ቤት እያለን የመግደር ሙከራ ሁላ ሲያደርግብሽ ነበር። ግን አልገደለኝም። አስጨርሽኛ። ታዲያ
እንደዛ ሲያሰቃይሽ የነበረ ሰው ከአንቺ አልፎ ደግሞ ወንድምሽን አግቶት ለእናትሽ ሕክምና የተባለውን ገንዘብ በሙሉ ይዞ ለጠፋ ሰው ነው የምታዝኚው? እስቲ ንገሪኝ። ታዲያ ልክ እንደሱ መሆን አለብኝ ብለሽ ነው የምታስቢው? አዎ ግድ ነው። ስለዚህ መግደልም ካለብሽ እየገደልሽ ማሰቃየትም ካለብሽ እያሰቃየሽ ልክ እንደዛ ነው እያልሽኝ ያለሽ? አዎ አልኩሽ እኮ መቼም እሱ እየገደለኝ ይቅርታ አላደርግለትም አይደል? ታዲያ አንቺም እኮ ከሱ በምንም አልተሻልሽም። የእሱ ቢጤ ሆንሽ ማለት ነው። ያውም ሴት ሆንሽ አስበሽዋል? የኔ እናት በዚህ ዘመን ሴት ወንድ ብሎ ነገር የለም። እኔን መግደል ቢፈልግ እኮ ሴት ናት ብሎ አይምረኝም። እኔ ልንገርሽ አይደለ? ስለዚህ ሊገልሽ ከመጣ አንገቱን ብለሽ ነው መጣል ያለብሽ። እንደዚህ አይነት ጭካኔ የት ነው የተማርሽው? ቆይ አባ የለም እንዴ ነሽት? እዚህ ከሰዎች ጋር ስልክ ተደውሎለት ነው የወጣው። ከመጣ ይጠብቀኝ ብለዋል። ታዲያ ምንድን ነው እሷ የሚያርበተብታት? መች ተርበተበተች? አልገባኝም። ችግር አለ እንዴ? ችግርማ አለ። ወንድሟ ታግቶ ቤቱ በሀዘን ተውጦ እያየ ችግር አለ ትላለህ እንዴ? እሱስ የሁላችንም ማዘን ነው። ግን አንዴ ካመጣው ምን ይደረጋል አይደል እንዴ ንሸት? አዎ። እና ስለ ነቢል ምን የደረሳችሁበት ነገር አለ? አባ ምንም አልነገራችሁም እንዴ? አረ ምንም የለም። እንዴ እንዲረጋጉ እኮ ንገራቸው ብዬው ነበር። አረ አልነገረንም። ታዲያ አንተ ንገረና። ነግርሻለሁ፣ ተረጋጊ። እንዴ ታሪኩ እባክህን፣ እኔ ስለተጨነኩኝ ለኔ ንገረኝ። ምን መሰለሽ ወይኔ አንዳንድ ነገሮችን ጨርሰናል። ግን በዚህ አጋጣሚ ልነግርሽ የምፈልገው ነገር አባቴ በጣም ትልቅ ውለታ ነው ያለልሽ። ልታመሰግኝ ይገባል። እንዴ ምን እሱን ብቻ አንተንም ነው እንጂ በጣም የማመሰግነው ታሪኩ። አይ እኔ ምስጋና አልፈልግም። እኔ ሁሉንም ነገር የምሰራው ለፈጣሪ ብዬ ነው። ያው ደግነት ለራስ አይደለ? በጣም ይቅርታ። ለማንኛውም ወደ ጉዳዬ ስመለስ አባዬ ነው ሁሉንም ነገር ያቀለለው እንጂማ ነቢል የሚፈታበት እድል በጣም ጠባብ ነበር። እንዴት? እንዴት ማለት ጥሩ። ሰዎቹ 60 ሚሊዮን ብር ነው የጠየቁት። ምን? ቆይ ማለት ለምን? ይመስለኛል ሰዎቹ የአባዬን የገንዘብ ምንጭ ስራዎቹንም ድርጅቶቹንም ሳያውቁ አይቀሩም። እንዴ አልገባኝም። ታዲያ የገቢ ምንጩን ቢያውቁስ ይሄንን ሁሉ ገንዘብ መጠየቅ አግባብ ነው እንዴ? ያው እንግዲህ እኔ ሲመስለኝ ይሄ ገንዘብ ለአባቴ በጣም ቀላል እንደሆነ የገባቸው ይመስለኛል። ለዛ ይመስለኛል ይሄን ያክል ገንዘብ የጠየቁት። አጋቾቹ ግን በጣም ሰይጣኖች ናቸው። እንደው ፈጣሪ በጨረሳቸው። ታይሚጤ እንደዚህ እንኳን አይባልም። ባይሆን ታሪኩ እንዴት ነው ይሄንን ሁሉ ገንዘብ ታዲያ ከፈላችሁ ወይስ እንዴት ነው? ምን ላይ ደረሳችሁ? እሱ እንኳን ቶሎ ሊከፍል ነበር። እኔ ነኝ እንኳን ያልኩት። ምክንያቱም ሰዎቹ እንደዚህ እንደ ቀልድ አንስቶ እንደከፈላቸው ቢያውቁ ድጋሚ ገንዘብ ጨምር ማለታቸው አይቀርም ነበር። ያው ምንም ቢከብድም አሁን ያዘጋጀናቸው ምክንያቶች ግን ተቸግረን እንደከፈልናቸው አሳማኝ ይመስሉኛል። ማለት በምን አይነት መልኩ ነው አሁን ልትከፍሉ ያሰባችሁት? በአንዱ ድርጅት ስም ለመበደር ነው ያሰብነው። ምን? ጭራሽ ድርጅቱን እዳ ውስጥ ልከቱት ነው? ሚስቴ ተረጋጊ እንጂ። አንቺ ድርጅት ነው እንደሚያሳስብሽ? እዚህ ጋር እኮ የተያዘው የሰው ህይወት ነው።